አዶናይ ተመልሷል። ኢትዮጵያዊቷ ቆንጆ በዓለም ባንክ ውስጥ ልደቷ ተከብሮላታል። በጣም ከፍተኛ የሆነ ትግል ውስጥ ነበረ አዶናይ የነበረው። አዶናይ ትግል ውስጥ የነበረው በስነ ልቦናም ጭምር ነበር። ሰለቸህን፣ አለፈብህ አይነት ነገር የሚመስሉ እነዛ ነገሮች ይነስም ይብዛ አዶናይን ስሜቱን ጎድተውት ነበር። በአንድ ወቅት እስከ ቅርብ ጊዜ ድረስ በጓደኝነት በወዳጅነት በከንፈር ወዳጅነት አብራው የነበረችው ዳኒ ስለሱ ስታወራ ስለ ራሱ መጨነቅ ስለ ራሱ ማሰብ አያቅም፣ ስለ ሰው እንዳለ ነው የሚኖረው። ቅንነቱን የዋህነቱን በሚገልጽ የሰጠችውን ምስክርነት እሷም የሌላ ቦታ ልታከብረው ነበር ያሰበችው። ከዛ ግን የስብሰባ ሲመጣ በቃ ልደቴን ሴሌብሬት ሳላደርገው ሊያልፍ ነው ብላ ማስባ ሊሆን ይችላል። በሚገርም ሁኔታ ግን በዚህ ደረጃ በዓለም ባንክ አዳራሽ ውስጥ ልደቴ ይከበርልኛል ብላ አስባ የምታውቅ አይመስልም። በመከራችን ነው የአክሱም ሙስሊሞች ችግር ውስጥ ናቸው ባላችሁት ጊዜ ባለመድረሱ መከፋታችሁ ልክ ነው። ያንን ደግሞ ስትከተሉት የነበራችሁ አሁን ከ6 ሚሊዮን አንፎሎ አድርጋችሁት 5.9 ሚሊዮን ያስገባችሁት ፎሎወሮቹ ከማንም በላይ ታውቃላችሁ። ድምፅ ባለመሆኑ ስሜታችሁ መጎዳቱ ልክ ነው። በእናንተ ላይ በፍጹም መፍረድ አይቻል። ልክ ነው፣ ስሜታችሁ ልክ ነው። አዶናይ 2 ትልልቅ ፕሮጀክቶችን ይዞ እየመጣ ነው። ኔክሶ ባይ አዶናይ የሚባል ምንነቱ ገና ያልታወቀ በሰሞኑ ይፋ የሚደረግ፣ በአንድ በኩል ደግሞ ከአዲዳስ ጋር መስራት ጀምሯል። የአዲዳስ ምርቶችን እያስተዋወቀ ነው። ስንገፋው በረከትን ነው ይዘንለት የምንመጣው፣ ስናቅፈው ደግሞ በረከት ወደኛ ይመጣል። ይሄ ቲክቶክ ላይ የፈጠረብን ይሄ አጭር ነገር የመመልከት ነገር ለትኩረታችንም ለአድናቆታችንም ለሐዘናችንም ሁሉ ነገራችንን አጭር ያደረገብን ይመስላል። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። አዶናይ ተመልሷል። ኢትዮጵያዊቷ ቆንጆ በዓለም ባንክ ውስጥ ልደቷ ተከብሮላታል። ሰላም ክቡራትና ክቡራን፣ ይህ ኢትዮ ቪዥን ነው። በተለያዩ ጉዳዮች ላይ ከእናንተ ጋር ቆይታ እናደርጋለን። ከተለያየ አንጻር ጉዳዮችን እየመዘንን ልክ ነው ልክ አይደለም እንላለን። ከመፍረድ መለስ ብለን ነው የምናየው። ዓላማችንም ከመፍረድ የተመለሰ ትውልድ ማፍራት ነው። በሚኖረን ቆይታ ከመፍረድ ይሄ አለመፍረድን ወይም ደግሞ ከመፍረድ መመለስን እንለማመዳለን ማለት ነው። እናንተ ሰብስክራይብ ያደረጋችሁ ነው የምትቆዩት። ከእናንተ የሚጠበቅ ነገር የለም። ምናልባት በዚህ ጉዳይ ላይ ሐሳብ መስጠት አለብኝ ካላችሁ አፋችሁ እንዳይዛችሁ፣ ጣታችሁን እንዳይዛችሁ ሐሳባችሁን መግለጽ ትችላላችሁ። ኮመንት ላይ ላይክ አድርጉት። ቪዲዮውን እስከ መጨረሻው ድረስ ካያችሁት ጉልበት ይሆነናል፣ ብዙ ሰዎች ጋር እንድንደርስ ያግዘናል። ሰብስክራይብ ብታደርጉ ግን የዚህ ጉዞ አካል ትሆናላችሁና ሰብስክራይብ አድርጋችሁ ተወዳጁን መላኩ ይልማ ከእናንተ ጋር ቆይታ አደርጋለሁ። ወደ መጀመሪያው ጉዳይ እንሄዳለን። አዶናይ ተመልሷል። የአዶናይ መመለስ በጣም ትልቅ መመለስ ነው ያየሁት እኔ። እንደ ቀላል መመለስ አይደለም። እንግዲህ ቅርብ ጊዜ የተፈጠሩ ነገሮችን ወደ ኋላ መለስ ብለን እንይና የአዶናይ መመለስ ለምንድን ነው ሲግኒፊካንት የሆነው ወይም ደግሞ ሶሻል ሚዲያው ላይ መነጋገሪያ የሆነው የሚለውን ነገር በደንብ አድርገን እናነሳዋለን። አዶናይ ቅርብ ጊዜ በተለይ ከዚህ ከአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ከተፈጸመው ጥቃትና በአክሱም ከሙስሊሞች ጋር በተያያዘ ከሚነሱ የዚህ የመብት ጥያቄዎች ጋር በተያያዘ ከፍተኛ የሆነ አጣብቂኝ ውስጥ ገብቶ ነበር። አጋጣሚ ሆኖ የአርሲውን በሚመለከት እሱ ድምፅ ከሆነ በኋላ በጣም በርካታ ሙስሊሞች ለምንድን ነው የአክሱም ምዕመናን ላይ ወይም የአክሱም ሙስሊሞች ላይ እየደረሰ ያለውን በደል በሚመለከት ድምፅ ያለውን ለምንድን ነው በሚል አንፎሎ ቻሌንጅ ሁላ ተጀምሮበት ነበር አዶናይ ላይ። በዚህ የተነሳ ሪፖርቲንግ ሁላ ነበረ፣ በጣም ብዙ ሪፖርቲንግ ነበረ። አካውንትህን ዲአክቲቬት አድርጋ ለዚያ ሪፖርት እየተደረገ ነው፣ ሊዘጋ ባን ሊደረግብህ ይችላል የሚል ከፍተኛ የሆነ ምክር እየቀረበለት እንደነበረና ዲአክቲቬት አድርጎት እንደነበረም ጭምር እናስታውሳለን። ከዲአክቲቬሽኑ ሳይመለስ ይመስለኛል በዚያው አካውንቱ እንዲጠፋ ተደርጎ ነበር አዶናይ ማለት ነው። ይህንን ተከትሎም እርዳታ ሲጠይቅ ነበረ ደጋፊዎቹን።
ተከታዮቹን እርዳታ እየጠየቀ ነበረ። የእርዳታው ዋና ዓላማ ምንድነው? የቲክቶክ ባለቤት ወይም የቲክቶክ ሰዎች ቬሪፋይ እንዲያደርጉትና እነሱ ፕሮቴክት እንዲያደርጉለት ኢንፍሉዌንሱ በሀገር ውስጥ ፖዚቲቭ መሆኑን እንዲያዩለት ነበረ። እርግጥ ከትልልቅ ቲክቶከሮች ጋር በተለይ ከነ ዲለን ፔጅ ጋር መስራቱ በብዙ መንገድ ሊረዳው ይችላል ብዬ ገምታለሁ እኔ ከነሱ ጋር ስለሚታወቅ ማለት ነው። ስለዚህ በጣም ከፍተኛ የሆነ ትግል ውስጥ ነበረ አዶናይ የነበረው። አዶናይ ትግል ውስጥ የነበረው በስነ ልቦናም ጭምር ነበር። ያ በጣም በንቃት ይሰራ የነበረ ልጅ፣ ያ በትጋት ይሰራ የነበረ ልጅ፣ ያ በብዙ መንገድ ለሰዎች መውጣት ለሰዎች ማደግ ይጨነቅ የነበረ ልጅ፣ ሰዎችን አፕሊፍት ለማድረግ የሚተጋ ልጅ ድንገት በተፈጠሩ ሁኔታዎች ምክንያት የደረሰበት መገፋት ብዙዎቻችን እናስታውሰዋለን። ዲለን ፔጅ ከመምጣቱ በፊት ሰለቸህን የሚል አንድ ዘመቻ ተጀምሮበት ነበር። በቃ ሰለቸህን፣ አለፈብህ አይነት ነገር የሚመስሉ እነዛ ነገሮች ይነስም ይብዛ አዶናይን ስሜቱን ጎድተውት ነበር። ነገር ግን በድንገት ደግሞ የዲለን ፔጅን እንቅስቃሴ ጀምሮ ዲለን ፔጅ አዲስ አበባ ከመጣ በኋላ የተፈጠሩ ስሜቶች እንደገና የሰውን ቫይብ ቀይረውታል። አንድ በአእምሮ ጉዳይ የሚሰሩ ባለሙያዎች የማውቃቸው 2 ባለሙያዎች አሉ እና በአንድ ወቅት ከነሱ ጋር ሰራ ነበር በሚዲያ ላይ እና ቲክቶክን በሚመለከት አንድ ኢሳያስ የሚባል በዚህ አማኑኤል ሆስፒታል ይመስለኛል የሚሰራው አሁን ፋና ቴሌቪዥን ላይ ፋና ሬዲዮ ላይ ፕሮግራም አላቸው፣ ጓደኛሞች ናቸው እና ኢሳያስ ምን ሲል ሰምቸዋለሁ? ቲክቶክ በተፈጥሮ አእምሯችን ውስጥ ያለውን ይሄ የመወሰኛ አካል ምንድነው የሚያደርገው? እንዳይረጋጋ ነው የሚያደርገው። አንድ ቪዲዮ እናያለን፣ አጭር ናት። ሳንጨርስ እንዘጋዋለን፣ አንረካም፣ እንዘጋዋለን፣ እናሳልፈዋለን። ስክሮል እያደረግን ስንሄድ እንደ ጦጣ እንዲዘል ነው የምናደርገው የሚል በጣም ጆሮዬ ላይ እስካሁን ያቃጭላል እሱ ነገር። ቲክቶክ የሚጠቅመንን ያህል ረጅም ሰዓት ስናየውና የምናይበት ራሱ የሆነ ተፈጥሮ አለው ጭንቅላታችን ውስጥ የሚያደርገው ነገር አለ። አሁን ቲክቶክ ውስጥ ያለው ማህበረሰብ እንደዛ አይነት ይመስለኛል እኔን ጨምሮ። ያ የሶሻል ሚዲያ ማህበረሰብ እንደዛ ነው ማለት ይሄ አብሮ የሚያዘልቀው የሆነ ቦታ ላይ በቃ ይሄ ልጅ ይሰንብት ከኛ ጋር የምንለው ሰው የለም። ይሰንብት የምንለው ሰው የለም። የሆነ ጊዜ ላይ ያልፍበታል ያ ሰው። ከዛ የሆነ ነገር ድንገት ይዞ ሲመጣ ነው እንደገና የምንነቃቀው እንጂ በዘላቂነት የምናደንቀው ሰው ያገኘን አይመስለኝም። ይሄ ምናልባት የአእምሮ እና ስነ ልቦና ላይ የሚሰሩ ሰዎች በደንብ ሊያወሩት ይችላሉ። እኔ እውቀቱ ስለሌለኝ ግን አንድ ጊዜ ጆሮዬ ላይ ስለገባ ነው ያንን። መቼም አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል። አንዴ ከሰማ ሰውም ተጠንቀቅ ማለት ጥሩ ነው። ግን አንድ ጊዜ ስለተባለ ያንን ነገር እኔ እንትን እለዋለሁኝና እዛ ላይ ያለውን ነገር ይሄ ቲክቶክ ላይ የፈጠረብን ይሄ አጭር ነገር የመመልከት ነገር ለትኩረታችንም ለአድናቆታችንም ለሐዘናችንም ሁሉ ነገራችንን አጭር ያደረገብን ይመስለኛል እንጂ ምናልባት እኔ በግሌ እንደምለው በኔ ስሜት እንደ አዶናይ ያለ ማህበራዊ ሚዲያ ላይ ስፔሻሊ ቲክቶክ ላይ ተጽዕኖን ይዞ መቆየት የቻለ ሰው እኔ አላስታውስም። እኔ ዴይስ ሊሆን ይችላል ስሜቶች የሚቀያየሩት እንጂ ከዛ ውጪ ባለው ጊዜ ውስጥ በጣም በትጋት የሚሰራ ሰው ነው። የግል ቅንነት ያለው ሰው ነው። የልብ ቅንነት ያለው ሰው ነው። እኔ አይደለሁም ያልኩት። በአንድ ወቅት እስከ ቅርብ ጊዜ ድረስ በጓደኝነት በወዳጅነት በከንፈር ወዳጅነት አብራው የነበረችው ጃኒ ስለሱ ስታወራ ስለራሱ መጨነቅ ስለራሱ ማሰብ አያቅም። ስለ ሰው እንዳለ ነው የሚኖረው። ቅንነቱን የዋህነቱን በሚገልጽ የሰጠችውን ምስክርነት እናስታውሳለን። ቪዲዮውን ካገኘሁት እዚሁ ጋር አስገባላችኋል። በቃ ተውት። በቃ ውድድር አይፈልግ በራሱ ዓለም ያለ ሰው ነው። በቃ በራሱ ዓለም ፈታ ያለ ተንኮል አያውቅም። እግዚአብሔርን ተንኮል አያውቅም። ባይዘይ እንደዚህ አሁን ይሄን እኔ ነኝ የማውቀው። አሁን ይሄን ላይክ የሆነ ግሩፕ ተከፍቶ እንደዚህ እንደሚጻፍ የማውቀው እኔ ነኝ። ስለማይ እሱ ቅዱስ ገብርኤልን አያውቅም። ይሄን እኔ ነኝ የማውቀው። እኔ ድሊት ማድረግ እኮ ይችላል። ኮሜንት አየር ላይ አይደለትም እሱ በቃ እንደዚህ አይነት ነገር ምንም በቃ እንትን አይለውም። ኬርለስ ነው እንደዚህ አይነት ነገሮች ላይ ኔጌቲቭ ነገሮች ላይ ኬርለስ ነው። ደግሞ ያውቃል ስንት ወንዶች ራሱ በሱ ስር እንደተነሱ ስንት ሰዎች በሱ ስር እንዳደጉ ይሄ ህዝብ የሚያውቀው ነገር ነው። ግን ኢትስ ፋይን ኢትስ ኦኬ። ፋን አለው፣ በጣም ጥሩ ፋን አለው፣ ጥሩ አድናቂ አለው። እሱ በቂ ነው። እነማንን እንዳገዘ ከነማን ጋር እንደሰራ የሰራቸው ስራዎች ለግሉ አይደለም፣ ለማህበረሰብ፣ ለሰዎች፣ ለሀገር
የሚጠቅሙ ስራዎች እንደሆኑ እናውቃለን፣ እናስታውሳቸው ናቸው። ነገር ግን በአንድም ይሁን በሌላ መንገድ ሰዎች በማህበራዊ ሚዲያ ላይ አሁን ያልኩት ይሄ ሶሻል ሚዲያ ላይ ያለን የትሬንድ አስተሳሰብ እንዳለ ሆኖ ነገር ግን ደግሞ ሊያስቀይሙን ይችላሉ። ህዝብ ነው የሰበሰቡት፣ ሊያስከፉን ይችላሉ። መከፋት ተፈጥሯዊ ነው። እንዴት ለአክሱም ሙስሊሞች መብት አትቆምም ብሎ መከራከር ተፈጥሯዊ ነው። የኛ ብለን የያዝነው ሰው ያደላ ሲመስለን መከፋት ተፈጥሯዊ ነው። መከፋታችን ግን መስመር ያለፈ ባይሆን የሰዎችን ስሜት እስኪ ጎዳ ድረስ መሆን የለበትም። ምሳሌ ላንሳ። ቅርብ ጊዜ ኮሜዲያን እሸቱ መለሰ ዋልድባ ያለውን የዳህልሻ ቅድስት ኪዳነ ምሕረትን ገዳም በሚመለከት የሰራውን ዶክመንተሪ በሚመለከት የዋልድባ ደብረ በርንታት ገዳም አባቶች አዲስ አበባ መጥተው እግረኛ ሚዲያ ላይ መጥተው ቅሬታቸውን ካሰሙ በኋላ አኩርፈናል ነበር ያሉት። ከዛስ እሸቱ ስቱዲዮ መጥተው ደግሞ የሰራውን ስራ ካዩ በኋላ ደግነቱን ካዩ በኋላ ትናንትናውን ካዩ በኋላ እሸቱ ስቱዲዮ ድረስ መጥተን ነው ልንባርከው የሚገባው፣ እንዲህ ያለ ትሁት ሰው መሆንህን ስናይ ትህትና ሰብሮናል፣ አውቆን ያጠፋው ብለው አላሉም። መጀመሪያም ቢሆን በቃ እዛ እግረኛው ሚዲያ ላይ አንድ ልጅ እግር የሆኑት መነኩሴ ሲናገሩ በጣም ከልብ ነው የተናገሩት። ዓለሙን በደንብ ተረድተውታል። ዓለሙ የሚያይለት በዚህ መንገድ ስለሆነ ይሆናል በዚህ መንገድ የሰራው ብለዋል። የስቶሪ ቴሊንጉን ሜተድ እነሱ ያውቁታል፣ እነሱ እንኳን ተገንዝበውታል። ስለዚህ ግን አስኮርፎናል። ለምን አልጠየቀንም? እንዴት ነው ብሎ አላማከረንም ነው ጥያቄያቸው የነበረው። ይቅርታ ብሎ ሲልስ መጡ ራሳቸው። አዶናይ አውቆ ለሆነ አካል ድምፅ ላለመሆን ለእንትና ደግሞ የኔ ይሻለኛል ብሎ የሚያደርገው ነገር ሊሆን አይችልም። ያንን ደግሞ ስትከተሉት የነበራችሁ አሁን ከ6 ሚሊዮን አንፎሎ አድርጋችሁት 5.9 ሚሊዮን ያስገባችሁት ፎሎወሮቹ ከማንም በላይ ታውቃላችሁ። ድምፅ ባለመሆኑ ስሜታችሁ መጎዳቱ ልክ ነው። በእናንተ ላይ በፍጹም መፍረድ አይቻልም። ልክ ነው፣ ስሜታችሁ ልክ ነው። ምክንያቱም ምክረ አበው ነው። ምናልባት የትኛው አባት እንዳሉ በደንብ አላስታውስም፣ ግን አንድ የሚባል ነገር አለ። በደስታህ ቀን ከሚሰጥ ስጦታ ይልቅ በሐዘንህ ቀን የሚደረግ መጽናናት ስጦታ በላይ ነው ይባላል እና ለተለያዩ ተቋማት ካደረጋቸው ነገሮች በላይ በመከራችን ነው የአክሱም ሙስሊሞች ችግር ውስጥ ናቸው ባላችሁት ጊዜ ባለመድረሱ መከፋታችሁ ልክ ነው። ግን መከፋታችሁን ነግራችሁት መከፋታችሁን አምኖ ልክ ነው ብሎ ይቅርታ ጠይቆ ባለበት ሁኔታ በዛው መቀጠልና በዛ መንገድ መሄድ ልክ አይደለም። እየፈረድኩባችሁ አይደለም፣ ቀደም ብዬ ተናግሬያለሁ። ግን ልክ አይደለም፣ መመለስ ያስፈልጋል። ምክንያቱም አዶናይ ሲሰራቸው የነበሩት ስራዎች የክፋት የሆኑ የሉ። ሰዎችን ሲያግዝ፣ ሰዎችን ሲረዳ፣ ወጣቶችን ለማንቃት ሲሞክር፣ ሰዎች እንዲተጉ ሲያደርግ ነው የምናውቀው። በሆነ ዘመን ልክ ያልሆኑ ሐሳቦች ይኖሩታል፣ ግን ትጋትን የሚያስተምር ልጅ ነው። የራሱ የሆኑ ጉድለቶች ይኖሩበታል። ጉድለቱን ፈጣሪ ይወቅለት። ጉድለትን የሚያይ ፈጣሪ ነው። እኛ የሰው ኃጢአት አንከፍትም፣ ወይም ደግሞ የተከደነ ፈጣሪ የከደነውን ኃጢአት እየከፈትን አናይም። ኃጢአትን የሚያቅ የልቡን የሚያቅ ይህ ልጅ ደግ ነው ደግ አይደለም የሚለውን የሚያውቀው እሱ ነው። ሁሌ የምለውን ልበል። አባ እንጦንስ ስለ ሰው ድህነት፣ ሀብታም መሆን፣ በልጅነት መሞት፣ ክፉ ሰው ሳይሞት ረጅም ጊዜ ሲኖር ይህንን በሚመለከት እንዴት እንዲሆናል ብለው እግዚአብሔርን ሲጠይቁት እንጦንስ አርፈ የራስህን ኑሮ ኑር አሉት ብለው አባ ገብረ ኪዳን ይናገራል። ለምን ይሄ ሰው ሌሊቱን እንዴት እንደሚኖር እንዴት እንደሚያድር ከእግዚአብሔር ጋር እንዴት እየተነጋገረ እንደሚያድር ማናችንም አናውቅም። ስለዚህ አዶናይ የሆነ ዘመን ላይ እኛ በሚዲያ የሰማናቸው ነገሮች እነሱን እንደ አዲስ እንደ ታሪክ እያዞሩ ማየቱ አስፈላጊ አይደለም። ተለወጠ፣ መሄድ እየፈለገ ነው፣ ሰዎችን እያንቀሳቀሰ ነው፣ እየተጋ ነው። በጣም በሚገርም ሁኔታ ግን በሆነች መከራና ፈተና ውስጥ ትልቅ ድል እንደሚመጣ ከአዶናይ መማር ይቻላል። ይህንን ማስታወቂያ አይተነው እንመለስ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ።
የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራ የማስቀድም ወሬ ማላበዛ የዘመኔ ጀግና ነኝ። በአዲስ አዶናይ ሁለት ትልልቅ ፕሮጀክቶችን ይዞ እየመጣ ነው። ኔክሶ ባይ አዶናይ የሚባል ምንነቱ ገና ያልታወቀ በሰሞኑ ይፋ የሚደረግ፣ በአንድ በኩል ደግሞ ከአዲዳስ ጋር መስራት ጀምሯል። ወይም የአዲዳስ ምርቶችን እያስተዋወቀ ነው። ስንገፋው በረከትን ነው ይዘንለት የምንመጣው፣ ስናቅፈው ደግሞ በረከት ወደኛ ይመጣል። ስለዚህ መጀመሪያ ትናንትናን ማሰብ ትናንትናን አለመርሳት ያስፈልጋል። ያደነቅንበትን ጊዜ፣ እሱን የወደድንበትን ጊዜ፣ እሱን ያደነቅንበት ምክንያት ምን ነበረ? እሱን ፎሎ ያደረግንበት ምክንያት ምን ነበረ? ለምን በአንድ ጊዜ እንደ ድሮ ካሴት ድምስስ የምናደርገው ነገር አይሆንማ። እናኮርፋለን፣ ግን ይቅርታ ሲጠየቅ እንመለሳለን። ከዚህ በኋላ ተስተካከል፣ ድምፅ ስትሆን ለሁሉም ድምፅ ሁን የሚሉ ጥያቄዎችን እናቀርባለን ማለት ነውና እኔ አዶናይ መመለሱን በጣም ደስ ብሎኛል። ብዙ ሰዎችን ያነቃል። አዶናይ የሚሰራቸው ስራዎች በተቻለ አቅም እኔ ክርስቲያናዊ እንዲሆኑም እመኛለሁ። ክርስቲያናዊ እንዲሆኑ ፈልጋለሁ ማለት ይሄ በተቻለ አቅም ወጣቱን ለስራ ለትጋት የሚያነሳሱ ከመሆን በዘለለ አልባሌ ነገር ውስጥ እንዳይገቡ እመኛለሁ። እኔ በግሌ ያንን የሚያደርጋል ብዬ አምናለሁ። የነበሩትን የደግነትን የቅንነት ስራዎቹን አሁንም ይቀጥላቸዋል ብዬ ተስፋ አደርጋለሁ። ስለዚህ በርታ ነው ምለው አዶናይ ነኝ። ወደ ቀጣዩ ስንሄድ ቀጣዩ እንግዲህ ኢትዮጵያዊቷ ቆንጆ በዓለም ባንክ ልደቷ ተደገሰላት የሚል ነው። በዓለም ባንክ አዳራሽ ውስጥ ሀሴት ደረጀን ብዙዎቻችሁ ታውቃታላችሁ። በዓለም አቀፉ የሚስ ወርልድ ውስጥ ሁለተኛ ወጥታ ነው የመጣችው። ኢትዮጵያን በብዙ መንገድ እያስተዋወቀች ያለች ኢትዮጵያዊት ናት። በጣም ብዙዎቻችሁ በተለይ የአይሾ ስፒድ ኢትዮጵያ ውስጥ በነበረበት ጊዜ የነበራትን ሚና ብዙዎቻችሁ ታስታውሱታላችሁ። በብዙ መንገድ ስትተጋ ነበር። በሌሎች ቦታዎችም እንደዚሁ በዓለም አቀፍ ድርጅቶች ውስጥ እንደ አንድ አምባሳደር እንደመሆኗ ኢትዮጵያን በመወከሏ የተለያዩ ተቋማት ውስጥ እየተጠራች ልምዷን ታካፍላለች ማለት ነው። ነገር ግን የአሁኑ ትንሽ ለየት ያለ ሆኗል። ትናንትና ይመስለኛል ልደቷ ነበር እና በዓለም ባንክ አዳራሽ ውስጥ የተለያዩ አፍሪካውያን ዓለም አቀፍ ወጣቶች አነቃቂዎች የተገኙበት መድረክ ነበረ። እዛ መድረክ ላይ እንደ አንድ ተጋባዥ ተጋብዛ ነበር። ግን ልደቷ ተደግሶላታል። እንኳን ተወለድሽ ተብላ ልደቷ ተደግሶላታል። በጣም ደስተኛ መሆኗን የተናገረችው። በጣም ደስተኛ የሆነችበት አንዱ ምክንያት ደግሞ ምንድን ነው? አንድ ቃል በቃል የተናገረችው ነገር ለብዙዎቻችን ስለሚጠቅም እግዚአብሔር ያቀደው ይበልጣል ሰው ካቀደው በላይ። ያንን እንዳስታውስ ነው የሆንኩት። ምክንያቱም እኛ ምናልባት ልደታችንን በሌላ መንገድ ልናከብረው አስበን ሊሆን ይችላል። እሷም የሌላ ቦታ ልታከብረው ነበር ያሰበችው። ከዛ ግን የስብሰባ ሲመጣ በቃ ልደቴን ሴሌብሬት ሳላደርገው ሊያልፍ ነው ብላ ማስባ ሊሆን ይችላል። በሚገርም ሁኔታ ግን በዚህ ደረጃ በዓለም ባንክ አዳራሽ ውስጥ ልደቴ ይከበርልኛል ብላ አስባ የምታውቅ አይመስለኝም። ልደቱ ትታችሁት ሪኮግኒሽኑ ነው ማተር የሚያደርገው። አንዳንድ ጊዜ ይህንን ለራሴም ጭምር ነው ምለው፣ የእግዚአብሔር እቅድ አለ፣ የእኛ እቅድ አለ። ከኛ የሚጠበቀው መስራት ነው። አንድ ፈላስፋን ጠቅሰው አባ ገብረ ኪዳን ይላሉ፣ ዘላለም እንደሚኖር ሰው ስራ፣ ነገ እንደሚሞት ሰው ተዘጋጅ። ዘላለም እንደሚኖር ሰው ስራ። ካንተ የሚጠበቀው መስራት ነው። ስራ ትሰራለህ። ከዛ የእግዚአብሔርን ፈቃድ ስታስቀድም እግዚአብሔር የሱን ፈቃድ ያሳያል ማለት ነው። ያንተ ፈቃድ ይኖራል፣ ያንተን ፈቃድ ትሰራለህ። ግን ደግሞ የእግዚአብሔርን ፈቃድ ትጠብቃለህ። ከዛ ያንተ ፈቃድ እንዲሆንልህ እየተጋ እየፈለክ ከፍ ያለው ነገር ሲመጣ አሃ ለካ የእግዚአብሔር ፈቃድ ይሄ ነበረ ትላለህ። በእውነት እግዚአብሔር ለካ ለዚህ ነው ይሄንን ያደረግከው እምንልበትን አይነት ደስታ፣ ስኬት እንዲሰጠን እመኛለሁኝ። እንግዲህ የሀሴት ደረጀ የልደት አከባበሯን የወሰድኩት ይሄንን ነው። እኔ ከሷ ውስጥ በነበረው ቆይታዋ በጣም ብዙ ልምዷን አካፍላለች።
በጣም ብዙ ሰዎች ነበር መድረኩ ላይ የነበረው የዓለም ባንክ አዳራሽ ውስጥ የነበረው መድረክ ላይ ማለት ነው። ቮይስ ኦፍ አፍሪካ የሚባል ተቋም በጣም በብዙ መንገድ እንደደገፋት ጭምር ተናግራለች። መረጃውን ዘሀበሻ ላይ ነው ያገኘሁት እኔ። በብዙ መንገድ እንዳገዛት ተናግራለች እና ብዙ ልምዷን ያካፈለችበት ቢሆንም ነገር ግን እዛ አዳራሽ ውስጥ ልደቷ መከበሩ በጣም ደስ እንዳሰኛትና ይሄ የሷ እቅድ እንዳልነበር ከሷ እቅድ ያ የፈጣሪ እቅድ ሆኖ እንደታያት ጭምር የተናገረችበት ነውና ነው አይደለም የሚለውን ትተነው ነገር ግን እንደው የእግዚአብሔር እቅድ ብንገነዘበው ያንን የምንገነዘብበት ልብ ቢሰጠን እግዚአብሔር ብለን ለመመኘት ነው ሐሳቡን ያነሳ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ክቡራትና ክቡራን እስካሁን ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ተወዳጁንና ከመፍረድ መለስ ብለን አንጻሮችን የምናጋራበትን የኢትዮ ቪዥን ሚዲያ ቤተሰብ ሁኑ። የዚህ ታላቅ ጉዞ አካልም ሁኑ። እስከ መጨረሻው ድረስ ስለተከታተላችሁና ጉልበት ስለሆናችሁን በእግዚአብሔር ስም በጣም እናመሰግናለን። ቀሪው ቀን ብሩክ ይሁንላችሁ ብዬ የምመኝላችሁ አብሬያችሁ የነበርኩት መላኩ ይልማ ነኝ። ሰናይ ቀን። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ።